ሰላም ጤና ይስጥልኝ። ዛሬ በዚህ ቪዲዮ አንዲትን ሴት ወደር ወደሌለው የስብዕናና የውበት ከፍታ የሚያወጧትን 11 መለያዎችን ወይም ባህሪያትን ይዤላችሁ ቀርቤያለሁ። ሴቶች ለራሳችሁ፣ ወንዶች ደግሞ የህይወት አጋራችሁ ወይም በዙሪያችሁ ያለች አንድ ዋጋ የምትሰጧት ሴት ከዚህ ቀጥሎ ከምናያቸው የሴት ልጅ የማራኪነት ዘመናዊነትና ልባምነት መስፈርቶች ወይም ባህሪያት ውስጥ የትኞቹን እንደምታሟላ ውጤት እየሰጣችሁ እስከ መጨረሻው አብራችሁ ቆዩ። አንደኛ፣ ራሷን በሚገባ ትጠብቃለች። የዚህ ዘመን ልባም ሴት እጅግ ወሳኙ መለያዋ ራስን የመጠበቅንና ውጫዊ ውበትን ወይም ፐርሰናል ግሩሚንግ ኤንድ ኤሌጋንስ ከጊዜያዊ ማሳያነት አውጥታ ቋሚ የህይወት ዘይቤዋ ወይም ላይፍ ስታይል ማድረጓ ነው። በማህበረሰባችን ውስጥ ብዙ ጊዜ እንደምንታዘበው በርካታ ሴቶች ራሳቸውን የሚያስቡትና የሚንከባከቡት ለየት ያለ አጋጣሚ ሲኖር ከጋብቻ በፊት የትዳር አጋር እንደመሳብ ወይም ከቤት ወጥተው በሰዎች ፊት ሲታዩ ብቻ ነው። ልባም ሴት ግን ይህንን የተንሸዋረረ አስተሳሰብ አጥብቃ ትቃወማለች። ለእርሷ ውጫዊ ቁመናዋን ማሳመርና ንጽህናዋን መጠበቅ ማህበረሰቡን ለማስደሰት የምታጠልቀው ጊዜያዊ ጭንብል ሳይሆን ለራሷ ያላት ጥልቅ አክብሮት ወይም ሰልፍ ሪስፔክት መገለጫ ነው። ታዋቂዋ የፋሽን ዲዛይነር ኮኮ ሻኔል አንዲት ሴት ራሷን ማስዋብና መንከባከብ ያለባት ለሌሎች ብላ ሳይሆን ለራሷ ክብር ስትል ነው እንዳለችው፣ ዘመናዊት ሴት ማንም በማያያት በራሷ መኝታ ክፍል ውስጥ እንኳን ንጹህና ያማረ ልብስ ለብሳ ጥሩ ጠረን ተላብሳ ራሷን ታከብራለች። ውበቷ የእይታ ሳይሆን የህልውናዋ መገለጫ ነው። ይህ ራስን ዘወትር የመጠበቅ ልምድ ከስነ ልቦና አንጻር ሲታይ እጅግ ጥልቅ ትርጉም አለው። አንዲት ሴት ራሷን የምትጠብቀው ከቤት ስትወጣ ወይም እንግዳ ሲመጣ ብቻ ከሆነ ያቺ ሴት አካሏን የውጭው ዓለም ተገዢ አድርገዋለች ማለት ነው። ልባም ሴት ግን ከጋብቻ በኋላም ሆነ በፊት በወጣትነትም ሆነ በእድሜ መግፋት ውስጥ የውበትና የንጽህና መስፈርቷ ፈጽሞ ወደ ታች አይወርድም። በቤት ውስጥ ሆና ዘና ስትል የምትለብሳቸው አልባሳት እንኳ የራሳቸው የሆነ ውበትና ምቾት አላቸው። ምክንያቱም የተዝረከረከ ውጫዊ ገጽታ የተዝረከረከና የደከመ ውስጣዊ ስነ ልቦናን ወይም ኢንተርናል ሌታርጂ እንደሚፈጥር፣ በተቃራኒው ደግሞ ውብ ሆኖ መገኘት የውስጥ ሞራልን ወይም ኢነርጂ ሌቨል እንደሚያነሳሳ ጠንቅቃ ታውቃለች። ለእርሷ ራስን መጠበቅ ማለት የሰዎችን አድናቆት መለመኛ ወይም ማጥመጃ መረብ ሳይሆን የውስጣዊ ጤንነቷ፣ የስርዓቷ ወይም ዲሲፕሊንና የነፍሷ ደስታ መንጸባረቂያ ነው። ራሷን የምትንከባከበው የትዳር አጋሯን ወይም ሌሎችን ለማስደሰት ብላ ብቻ ሳይሆን አብሯት ለሚኖረው የራሷ ስጋና ነፍስ ክብር ስትል በመሆኑ ውበቷ ጊዜ የማይሽረውና ከውስጥ የሚመነጭ የተፈጥሮ ግርማ ሆኖ እስከ ሕይወቷ ፍጻሜ አብሯት ይኖራል። ሁለተኛ፣ የስሜት ሉዓላዊነቷን ያስከበረች ነች። ሌላኛው የዘመናዊቷ ማራኪና ልባም ሴት መለያ ባህሪ በስሜቷ ላይ ያላት ፍጹም የሆነ የባለቤትነት መብት ነው። ተራ አስተሳሰብ ያላት ሴት በሰዎች አስተያየት፣ በትንንሽ ችግሮችና በውጫዊ ሁኔታዎች ቶሎ ስትረበሽና ስትናወጥ፣ ዘመናዊና ልባሟ ሴት ግን ውስጣዊ ሰላሟን እንደ ውድ ዕንቁ ትጠብቀዋለች። ታዋቂዋ አሜሪካዊት የቀድሞ ቀዳማዊት እመቤት ኤሊኖር ሩዝቬልት ያለ አንቺ ፈቃድ ማንም ሰው የበታችነት ስሜት እንዲሰማሽ ሊያደርግ አይችልም እንዳለችው፣ ልባም ሴት የደስታዋን ቁልፍ በሌሎች ሰዎች ኪስ አታስቀምጥም። ማንም ሰው ቢያወድሳትም ሆነ ቢተቻት ውስጣዊ ሚዛኗ አይዛባም። ስሜቷን የመቆጣጠር አቅሟ በችግር ጊዜ ጸጥ ብላ መፍትሄ እንድትፈልግ እንጂ በድንጋጤና በንዴት እንድትዋጥ አያደርጋትም። ሰዎች ሊያበሳጯት፣ ሊያዋርዷት ወይም በክፉ ቃላት ሊያቆስሏት ሲሞክሩ እሷ የምትመልሰው በጩኸት ሳይሆን በሚያስደነግጥ የዝምታ ግርማና በጥበብ ነው። የሰዎችን መጥፎ ቃል ወይም ኔጌቲቭ ኤነርጂ ወደ ራሷ አታስገባም። ይልቁንም በጥበብ ወደ ራሳቸው ትመልሰዋለች። አንዲት ዘመናዊና ልባም ሴት አእምሮዋን እንደ ጠንካራ ምሽግ ስለምትገነባው ከውጭ የሚመጣ ማዕበል የውስጥ ሰላሟን ፈጽሞ ሊያናጋው አይችልም። ይህ ራስን የመግዛት ልዕልና ሰዎች ሳይዋት ሊደፈር የማይችል የስነ ልቦናና የውበት ግርማ ሞገስ እንዲሰማቸው ስለሚያደርግ ሳይወዱ በግድ እንዲያከብሯትና ቀልባቸውን እንዲሰጧት ያደርጋቸዋል። ሶስተኛ፣ የፋይናንስ ነፃነትና የዓላማ ጽናት አላት።
ሌላኛው የማራኪዋና የልባሟ ሴት ባህሪ የሕይወቷን አቅጣጫ በራሷ የምትዘውርበት ኢኮኖሚያዊና አእምሯዊ ነፃነት መጎናጸፏ ነው። በዘመናዊ ዓለም ውስጥ እውነተኛ ነፃነት ያለ ፋይናንስ ነፃነት ሊታሰብ አይችልም። ልባም ሴት አኗኗሯን፣ ምቾቷንና የሕይወት ዋስትናዋን በሌላ ሰው ማለትም በወንድም ሆነ በቤተሰብ ጫንቃ ላይ አጥልም። ታዋቂዋ እንግሊዛዊት ደራሲ ቨርጂኒያ ወልፍ አንዲት ሴት የራሷን ሐሳብ በነፃነት ለመጻፍ የራሷ የሆነ ገንዘብና የራሷ የሆነ ክፍል ሊኖራት ይገባል በማለት እንደጻፈችው ልባም ሴት የራሷን የገቢ ምንጭ ትገነባለች፣ ገንዘቧን በስሌት ታስተዳድራለች፣ እንዲሁም ለነገዋ ጠንካራ መሰረት ትጥላለች። ይህ የፋይናንስ ነፃነቷ በማንኛውም ግንኙነት ውስጥ ከጥቅም ይልቅ ፍቅርን፣ ከአገልጋይነት ይልቅ እኩል አጋርነትን እንድትመርጥ ያደርጋታል። ይህ ኢኮኖሚያዊ ሉዓላዊነት ለሷ የቅንጦት መግዣ ብቻ ሳይሆን የውሳኔን ነፃነት ወይም ፍሪደም ኦፍ ቾይስ መግዣም ጭምር ነው። ገንዘብ ኃይል መሆኑን ስለምትረዳ በማይመች ስራ ቦታ ወይም አክብሮት በሌለው የፍቅር ግንኙነት ውስጥ ልቸገር እችላለሁ በሚል የፍርሃት ስሜት ታስራ አትቀመጥም። ማንም ሰው በገንዘቡ ሊገዛት፣ በቁስ ሊያታልላት ወይም እኔ ከሌለው አትኖሪም በሚል የሞራል ጫና ወይም ፋይናንሻል አቢዩዝ ሊያጠምዳት አይችልም። የራሷን ህልም ለማሳካት የራሷን ላብ የምታፈስ ሴት በክብር መቆየትንም ሆነ በክብር መሄድን ጠንቅቃ ታውቅበታለች። ለሷ ፋይናንስ ማለት የህይወቷን መሪ ለሌላ ሰው አሳልፋ ላለመስጠት የምትጠቀምበት ታላቁ የስነ ልቦናና የተግባር ጋሻ ነው። አራተኛ፣ ከፍተኛ የመራጭነት ጥበብ አላት። የማይታለፍ ድንበርም በዙሪያዋ ታሰምራለች። ሌላው መለያዋ በህይወቷ ውስጥ ለምታስገባቸው ሰዎች፣ ሐሳቦችና መረጃዎች ያላት ጥብቅ የመራጭነት ባህሪ ወይም ሴሌክቲቪቲ ነው። ልባም ሴት ጊዜዋ እጅግ ውድ እንደሆነ ጠንቅቃ ስለምታውቅ በማይረቡ ወሬዎች፣ መርዛማ በሆኑ ጓደኝነቶችና ዓላማ በሌላቸው ማህበራዊ ስብስቦች ውስጥ ራሷን አታስገባም። ብዙ ጊዜ የስነ ልቦና ጠበብቶች አንተ ማለት በዙሪያ ያሉ የአምስት የቅርብ ሰዎችህ አማካይ ውጤት ነህ እንደሚሉት ዘመናዊቷ ልባም ሴት ይህንን ስለምትገነዘብ ጓደኞቿን የምትመርጠው በጥንቃቄ ነው። ዝቅ ከሚያደርጓት ይልቅ ወደ ከፍታ ከሚያወጧት፣ ሰው ከሚያሙ ይልቅ ታላቅ ሐሳብ ከሚያካፍሉ ሰዎች ጋር ትውላለች። የሷ ማህበራዊ ክበብ የተገነባው በጥራት እንጂ በብዛት ላይ አይደለም። ከዚህም ባሻገር በህይወቷ ላይ ማንም ሰው ድንበር ጥሶ እንዳይገባ ጥብቅ የሆነ የግል ድንበር ወይም ፐርሰናል ባውንደሪ አላት። ለማይጠቅም ነገር እሴቷን ለማይወክል ስምምነት ወይም ለጉልበት ብዝበዛ በቀጥታ አይሆንም ለማለት ፈጽሞ አትፈራም። ይህንንም ስታደርግ አንዳችም የጥፋተኝነት ስሜት አይሰማትም። የእሷን ርኅራኄና ደግነት እንደ ሞኝነት ተጠቅመው ሊበዘብዟት የሚሞክሩ ሰዎች ከሷ የማይታጠፍ ጥብቅ የድንበር አጥር ጋር ሲላተሙ ወዲያውኑ ርቀታቸውን ይጠብቃሉ። አእምሯንና ልቧን እንደ ተቀደሰ ቤተ መቅደስ ስለምታየው ጫማውን ያላወለቀን ማንኛውንም መርዛማ አስተሳሰብም ሆነ ሰው ወደ ውስጧ አታስገባም። ይህ የመራጭነትና የድንበር አጠባበቅ ጥበብ ሕይወቷን የተረጋጋ፣ ከድራማ የጸዳና በከፍተኛ ክብርና ሞገስ የታጀበ ያደርገዋል። አምስተኛ፣ ቁጥብና የተረጋጋች ነች። አምስተኛው የዘመናዊቷ ልባም ሴት መለያ ንግግሯን በስሌት የመጠቀም ጥበብ ነው። ተራ ሰዎች ዝምታን ለመስበር ወይም በሰዎች ዘንድ ትኩረት ለማግኘት ሲሉ ብቻ ያወራሉ። የልባም ሴት ቃላት ግን እንደ ውድ ወርቅ የተመጠኑና የተቆጠሩ ናቸው። የስነ ልቦና ባለሙያዎች ብዙ በሚያወራ ሰው ውስጥ ምስጢር አይገኝም፣ ማስተዋልም ይጎድለዋል ይላሉ። እሷ ግን የሰዎችን ምስጢር አታባክንም፣ በማይረባ ወሬ ራሷን አታረክስም፣ እንዲሁም የሌሎችን ሕይወት በመተቸትና በማውረድ ጊዜዋን አታጠፋም። የምትናገረው ትርጉም ያለው ነገር ሲጠፋ ዝምታን እንደ ውብ የክብር ልብስ ትለብሰዋለች። ንግግሯ የተሞላው በሐሳብ በመፍትሄና በአዎንታዊ መንፈስ እንጂ በቅሬታና በማጉረምረም አይደለም። ከዚህ ጋር ተያይዞ ታላቁ የግሪክ ፈላስፋ ፓይታጎረስ ከዝምታ የሚበልጥ ትርጉም ያለው ቃል እስካላገኘህ ድረስ ዝም በል እንዳለው የልባም ሴት ዝምታ ራሱ ኃይለኛ ቋንቋ ነው። በምትገኝበት ስፍራ ሁሉ በጥልቅ የማዳመጥ ጥበብ ሰዎችን ትረዳለች እንጂ የውይይቱ መድረክ በጉልበት ለመቆጣጠር አትሻም። ሆኖም አፍ አውጥታ ስትናገር
ቃላቶቿ ክብደት ስላላቸው ሁሉም ሰው ጆሮውን ሰጥቶ ያዳምጣታል። ይህ የተረጋጋ የንግግር ዘይቤዋ ከእሷ ጋር የሚገናኝ ማንኛውም ሰው ጥልቅ የሆነ አክብሮት እንዲሰጣት ያደርገዋል። የእሷ ዝምታ ባዶነትን፣ ፍርሃትን ወይም ዕውቀት ማጣትን ሳይሆን ጥልቅ የሆነ የአእምሮ ብስለትንና የመንፈስ መረጋጋትን በጉልህ ያንጸባርቃል። ስድስተኛ፣ ውስጧ ፈጽሞ አያረጅም። ሌላው ባህሪዋ ለእውቀት ያላት ጥማትና የማያቋርጥ ራሷን የማነጽ ጉዞ ነው። ውጫዊ ውበትና የአካል ቅርጽ በጊዜ ሂደትና በተፈጥሮ ሕግ እንደሚረግፍ ጠንቅቃ ስለምታውቅ ዋናውን መዋዕለ ንዋይ ወይም ኢንቨስትመንት የምታፈሰው ፈጽሞ በማያረጀው የአእምሮዋ ግንባታ ላይ ነው። ዘመናዊና ልባም ሴት ባገኘችው የረፍት ጊዜ ሁሉ መጽሐፍትን በማንበብ አዳዲስ ክህሎቶችን በመማርና ዓለምን በተሻለ መነጽር እንድታይ በሚረዷት ሐሳቦች ላይ በማሰላሰል ራሷን ታሳድጋለች። አካላዊ ቁመናዋን ለማሳመርና ፋሽን ለመከተል እንደምትጨነቀው ሁሉ የአስተሳሰብ አድማሷን ለማስፋትም እኩል ምናልባትም በበለጠ ትተጋለች። እሷ ዘንድ አውቃለሁ በቅቶኛል የሚል የትዕቢት ድንበር የለም። ሁሌም የእውቀት ደቀ መዝሙር ናት። ይህ ጥልቅ የሆነ የአእምሮ ግንባታ በዕለት ከዕለት ሕይወቷና በማኅበራዊ ግንኙነቷ ላይ በጉልህ ይንጸባረቃል። ታዋቂው ፈላስፋ ሶቅራጥስ አንድ ብቻ እውነተኛ መልካም ነገር አለ፣ እሱም ዕውቀት ነው እንዳለው እሷም ሕይወቷን የምትመራው በዕውቀትና በምክንያታዊነት ነው። ከሰዎች ጋር ስትወያይ ባሉባልታና በስሜት ሳይሆን ጥልቀት ባለውና በበሰለ ሐሳብ ነው። ማንኛውም ሰው በባዶ ቃላት ሊያታልላት ወይም በተንኮል ሊያጠምዳት አይችልም። ምክንያቱም አእምሮዋ የሰላ የትንታኔ አቅም ወይም አናሊቲካል ስኪል አለው። ይህ የአእምሮ ብስለትና የእውቀት ጥልቀት ከውጫዊ ጌጦች ሁሉ ልቆ የሚታይ የማይጠፋና ጊዜ የማይሽረው ግርማ ሞገስና የውበት ዘውድ ያጎናጽፋታል። ሰባተኛ፣ በራሷ ጫማ በልበ ሙሉነት የቆመች ነች። ሰባተኛው የማራኪዋ ዘመናዊት ልባም ሴት መገለጫ እኔነትን በድፍረት መቀበልና የሌሎችን አድናቆት ወይም ይሁንታ ወይም ቫሊዴሽን አለመጠበቅ ነው። በዘመናችን ብዙ ሰዎች የማህበረሰቡን መለኪያ ለማሟላትና በሰዎች ዘንድ ተቀባይነትን ለማግኘት ሲሉ የሌላውን ማንነት የውሸት ጭንብል አጥልቀው ይኖራሉ። ልባም ሴት ግን እውነተኛ ማንነቷን ወይም አውተንቲሲቲ ከምንም ነገር በላይ ታስቀድማለች። ስኬቷን፣ ደስታዋንና የህይወት ትርጉሟን የምትመዝነው ማህበረሰቡ ባስቀመጠው የተዛባ መስፈርት ሳይሆን እሷ ራሷ በፈጠረችው የውስጥ እሴት ነው። ሰዎች ቢያጨበጭቡላትም ሆነ ቢያንጓጥጧት የራሷን የህይወት መንገድ ከመጓዝ ወደ ኋላ አትልም። ታዋቂዋ አሜሪካዊት ጸሐፊና ተመራማሪ ብሬኔ ብራውን እውነተኛነት ማለት ሰዎች ስለኛ ምን ያስባሉ የሚለውን ፍርሃት ትተን በውስጣችን ያለውን እውነተኛ ማንነት በድፍረት ማቀፍ ነው ትላለች። ልባም ሴት የራሷን ጥንካሬም ሆነ ድክመት በጸጋ ትቀበላለች። ፍጹም ለመምሰል አትታገልም። በማህበራዊ ሚዲያ ላይ ለሚታይ አርቲፊሻል ውዳሴና ላይክ ስትል አኗኗሯን አታዛባም። ሕይወቷን የምትኖረው ለእይታ ሳይሆን ለእውነተኛ እርካታ ነው። ይህ በራስ የመተማመንና የማህበረሰብን ጫና አሽቀንጥሮ የመጣል አቅሟ ወደር የሌለው የውስጥ ነፃነት ይሰጣታል። ስምንተኛ፣ ውስጧ ከቅናትና ከራስ ወዳድነት ፍጹም የጸዳ ነው። ሌላኛው ባህሪዋ ከሌሎች ጋር ያላት ጤናማ ግንኙነትና በራስ መተማመን ላይ የተመሰረተ ሌሎችን የማብቃት ወይም ኢምፓወርመንት አቅም ነው። ለራሳቸው ዝቅተኛ ግምት ያላቸው ሰዎች ሌሎች ሲያድጉና ሲሳካላቸው በቅናት ይቃጠላሉ። እንዲሁም እያንዳንዱን አጋጣሚ እንደ ጦር ሜዳ የፉክክር መድረክ አድርገው ይመለከቱታል። ልባም ሴት ግን የራሷን የብርሃን መጠንና ዋጋ ጠንቅቃ ስለምታውቅ የሌሎች ብርሃን የእሷን ድምቀት እንደማያደበዝዘው በሚገባ ትገነዘባለች። በመሆኑም ከሌሎች ሴቶችም ሆነ ወንዶች ጋር የምትወዳደረው ሌሎችን ለማውረድ ወይም ለፉክክር አይደለም። በውስጧ የጠነከረ የመበልጸግ ስነ ልቦና ወይም አባንዳንስ ማይንድሴት ስላለ በምድር ላይ ለሁሉም የሚበቃ ስኬትና የክብር ቦታ እንዳለ አጥብቃ ታምናለች። ከዚህም የተነሳ እሷ በምትገኝበት ስፍራ ሁሉ ሌሎችን ታበረታታለች፣ ዕውቀቷን ታካፍላለች፣ እንዲሁም አብሯት ያሉ ሰዎች ወደ ተሻለ ከፍታ እንዲወጡ መሰላል ትሆናለች። አንድ ሻማ ሌላውን ሻማ በማብራቱ
የራሱ ብርሃን አይቀንስም የሚለውን ጥልቅ የህይወት ፍልስፍና በተግባር ትኖረዋለች። ሰዎች በችግር ሲወድቁ የሐሜት ርዕስ ከማድረግ ይልቅ የድጋፍ እጇን ትዘረጋለች። ይህ ከራስ ወዳድነት የጸዳ የማብቃት መንፈሷና የትብብር ባህሪዋ በዙሪያ ያሉ ሰዎች ሁሉ ከልባቸው እንዲወዷትና የክብር ቦታ እንዲሰጧት ያደርጋል። 9ኛ ውድቀትን በጸጋ ትቀበላለች፣ ዳግምም የመነሳት ጽናት አላት። 9ኛው መለያዋ የህይወትን ውጣ ውረድ የምትጋፈጥበትና ውድቀትን ወደ ጥንካሬ መቀየር ወይም ሬዚላንስ አስገራሚ አቅሟ ነው። ተራ ሰዎች ሲሳሳቱ ወይም የገነቡት ነገር ሲፈርስባቸው በጸጸት ይዋጣሉ፣ ራሳቸውን ይወቅሳሉ፣ አሊያም ተስፋ ቆርጠው እጅ ይሰጣሉ። ዘመናዊቷ ልባም ሴት ግን ውድቀትን የምትመለከተው እንደ መጨረሻ ምዕራፍ ሳይሆን እንደ ታላቅ መምህርና አዲስ ጅማሮ ነው። ታዋቂው የሮማውያን ፈላስፋና ጸሐፊ ማርከስ ኦሬሊየስ መንገዱን የዘጋው እንቅፋት ራሱ መንገድ ይሆናል እንዳለው እሷም ፈተናዎችንና መሰናክሎችን ወደ ማደጊያ መሰላልነት የመቀየር ጥበብ አላት። በስህተቶቿ አታፍርም፣ ይልቁንም ጠቃሚውን ትምህርት ወስዳ በተሻለ ጥበብ ዳግም ትነሳለች። ይህ የጽናት ባህሪዋ በስነ ልቦናው ዓለም አንቲፍራጂሊቲ ከሚባለው ጽንሰ ሐሳብ ጋር በእጅጉ ይቆራኛል። ይኸውም ማዕበል ሲመታው ከሚሰበር ደረቅ እንጨት ይልቅ በነፋስ ውስጥ እየተወዛወዘ ስሩን ወደ ጥልቅ ከሚሰድ ዛፍ ጋር ይመሳሰላል። ልባም ሴት በሕይወቷ ልቧ ቢሰበር፣ ቢዝነስ ብታጣ ወይም ከባድ ሐዘን ቢገጥማት እንኳ ለጊዜው ብታለቅስም ለዘለቄታው ግን በዛው አትቀርም። ጠባሳዎቿን እንደ ጀግንነት ሜዳሊያ እንጂ እንደ ውርደት ምልክት አትቆጥራቸውም። ይህ ከውድቀት አቧራዋ ላይ ዳግም አበባ የመውጣት አቅሟ ሕይወትን በማይበገር ስነ ልቦና ወይም አንብሬከብል ማይንድ ሴት እንድትጋፈጣትና የራሷን የድል ታሪክ በድጋሚ እንድትጽፍ ያስችላታል። 10ኛ ዓላማ መር ሕይወትና ዘላቂ አሻራን የማኖር ጥበብ አላት። 10ኛው የማራኪዋ ዘመናዊት ልባም ሴት ባህሪ ከዕለታዊ የኑሯ ዙሪት ወጥታ ጥልቅ ትርጉም ባለው የሕይወት ዓላማ ወይም ፐርፐዝ መመራቷ ነው። ተራ አስተሳሰብ ያላቸው ሰዎች ሕይወትን በድንገተኛ አጋጣሚና የዕለቱን ፍላጎት በማሟላት ብቻ ሲገፉት፣ ይህች ሴት ግን ወደዚህ ምድር የመጣሁት ለምንድን ነው የሚለውን ታላቅ የህልውና ጥያቄ ጠይቃ እውነተኛ ማንነቷን ያገኘች ነች። እርሷ ሕይወቷን የምትመራበት የማይሳሳት ውስጣዊ ኮምፓስ ወይም ኢነር ኮምፓስ አላት። ታዋቂው ጀርመናዊ ፈላስፋ ፍሬድሪክ ኒቼ ለምን እንደሚኖር የሚያውቅ ሰው ማንኛውንም እንዴት መቋቋም ይችላል እንዳለው፣ እሷም ግልጽ የሆነ የሕይወት ራዕይ ስላላት በመንገዷ ላይ በሚገጥማት ጊዜያዊ ፈተና አትናወጥም። የምትሰራው ሥራ፣ የምትፈጥረው ግንኙነትና የምታሳልፈው ውሳኔ ሁሉ ከዚህ ከታላቁ ዓላማዋ ጋር የተቆራኘ ነው። ለእርሷ ሕይወት ማለት መተንፈስ ብቻ ሳይሆን ትርጉም ያለው ተግባር እያከናወኑ መኖር ማለት ነው። ከዚህም ባሻገር ልባም ሴት የምትኖረው ለዛሬዋ ደስታ ብቻ ሳይሆን ከሷ በኋላ ለሚቀጥለው ትውልድ ለምታስተላልፈው አሻራ ወይም ሌጋሲም ጭምር ነው። በምድር ላይ ስታልፍ የምታስቀረው ሐውልት በቁሳቁስና በባንክ ሂሳብ ሳይሆን በሰዎች ልብ ውስጥ በምትዘራው በጎነት፣ በምትፈጥረው መነሳሳትና በምታሳየው የጥንካሬ አብነት መሆኑን ጠንቅቃ ታውቃለች። ታላቋ ጸሐፊና ባለቅኔ ማያ አንጀሎ ሰዎች የተናገርሽውን ይረሳሉ፣ ያደረግሽውንም ይረሳሉ፣ ነገር ግን በውስጣቸው የፈጠርሽባቸውን ስሜት ፈጽሞ አይረሱትም ብላ እንዳስተማረችው የዚች ሴት ትልቁ ስኬት በገባችበት ቦታ ሁሉ የብርሃንና የክብር ስሜት ፈጥራ ማለፏ ነው። 11ኛ በእምነቷ ጠንካራና አምላኳን የምትፈራ ነች። 11ኛውና እጅግ መሰረታዊው የማራኪዋ ዘመናዊቷ ልባም ሴት መለያ መንፈሳዊ ጥንካሬዋ ወይም ስፒሪቹዋል ፋውንዴሽን ኤንድ ሪቨረንስ ነው። በዘመናዊ ዓለም ውስጥ በርካታ ሰዎች ውጫዊ ስኬትን፣ ዕውቀትንና ቁሳዊ ሀብትን ብቻ ተማምነው ሲራመዱ መጨረሻ ላይ የነፍስ ባዶነትና የሕይወት አቅጣጫ ማጣት ያጋጥማቸዋል። ዘመናዊቷ ልባም ሴት ግን መሰረቷን በጽኑ መንፈሳዊ ዓለት ላይ የገነባች ነች። ታዋቂው እንግሊዛዊ ደራሲና ፈላስፋ ሲኤስ ሉዊስ ሰው ያለ ፈጣሪው እውነተኛ ሰላም ሊያገኝ አይችልም፣ ምክንያቱም አምላክ ሰውን የፈጠረው ከራሱ ጋር በሚኖረው ቁርኝት ብቻ እንዲረካ አድርጎ ነው እንዳለው፣ እሷም የሕይወቷ እውነተኛ የኃይል ምንጭና የመረጋጋቷ ሚስጥር አምላኳ መሆኑን ጠንቅቃ ታውቃለች። በእምነቷ ጠንካራ መሆኗ
በማንኛውም የሕይወት ማዕበልና ፈተና ውስጥ ስታልፍ የማይናወጥ የውስጥ ሰላምና ጥልቅ ተስፋን ይሰጣታል። ለእርሷ እምነቷ የይስሙላ ሳይሆን የዕለት ከዕለት ሕይወቷን የምትመራበት እውነተኛ የሕይወት ዘይቤዋ ነው። ይህ ለሃይማኖት ያላት ጥንካሬ በሕይወቷ ውስጥ ታላቅ የሞራል አጥርና የትህትና መገለጫ ሆኖ ያገለግላል። በሕይወቷ ከፍተኛ የስኬትና የእውቀት ማዕረግ ላይ ብትደርስ እንኳን ፈጽሞ አትታበይም። ምክንያቱም ያገኘችው መልካም ነገር ሁሉ የፈጣሪዋ ስጦታ እንደሆነ ስለምታስብ ልቧ በትህትናና በምስጋና የተሞላ ነው። ማንም ሰው በማያያት ስውር ቦታ እንኳን ብትሆን ከክፋትና ከተንኮል ራሷን ትጠብቃለች። ምክንያቱም የሰው ልጅ እይታ ሳይሆን የመለኮት እይታ ለእርሷ ዋናው መለኪያዋ በመሆኑ ነው። በመጽሐፍ ቅዱስ በመጽሐፈ ምሳሌ ምዕራፍ 31 ቁጥር 30 ላይ ውበት ሐሰት ነው፣ ቁንጅናም ከንቱ ነው፣ እግዚአብሔርን የምትፈራ ሴት ግን እሷ ትመሰገናለች በማለት እንደተጻፈው የእሷ እውነተኛነትና የማይደበዝዝ የውበት ግርማ የሚመነጨው ከዚሁ ጥልቅ መንፈሳዊነቷ ነው። በተመሳሳይ መልኩ በቅዱስ ቁርአንም ሱረቱ አኒሳ ምዕራፍ 4 ቁጥር 34 ላይ መልካሞቹ ወይም ልባሞቹ ሴቶች ለፈጣሪያቸው ታዛዦች፣ አላህ እንዲጠበቅ ባዘዘው መሰረት ስውርን ወይም ክብራቸውንና የትዳራቸውን ሚስጥር ጠባቂዎች ናቸው በማለት የልባም ሴትን እውነተኛ ክብር፣ ታዛዥነትና ታማኝነት ያረጋግጣል። አምላኳን ማክበሯና በእምነቷ ጠንካራ ሆና መቆሟ የነፍሷን ውበት የሚያበራ በዙሪያ ላሉ ሰዎች ሁሉ እውነተኛ ፍቅርንና ርኅራኄን እንድትሰጥ የሚያደርግ እንዲሁም ጊዜ የማይሽረው የከፍታዋና የልባምነቷ ዋና ዘውድ ነው።